ጌታን እኔ ነኝ ያወጣሁላት። ባይ ዘ ዌይ እንዴት ነው ልጅ እያለን ፍቅር ብዬ የጠራኋት እኔ ነኝ። ከዛም በኋላ ነው ሁሉም አንቺም አንዲት ሴት ልጅ አለሽ፣ እኔም አንድ ወንድ ልጅ አለን። ስለዚህ አንቺና እኔ መጋባት አለብን፣ አብረን መኖር አለብን። አንቺ ጋር ስሆን ነው ሰላሜን የማገኘው። ጭቅጭቅ የሚባል የለም። በነገራችን ላይ አብርሽ እኮ ፍቅርን ያፈቅራታል። እውነት ለመናገር በዚህ አጋጣሚ ደግሞ ዛሬ ሳልናገርም አልፈው ነገር ባይኖረ ኮሜንታተሮች ፍቅር ናት ብለዋል፣ በፀጉሯ ማለት ነው። እውነት ለመናገር እናንተን ያለማድነቅ አይቻልም። ይመቻችሁ ማለት ነው። የአብርሽ ፈገግታ ደግሞ ከሄርሜላ የበለጠ ከፍቅር ጋር ሲሆን ደግሞ ፈገግታው ይለያል ጋይስ፣ እውነት ለመናገር ማለት ነው። የመጀመሪያ ናት እንግዲህ፣ እሷም አንድ ልጅ አላት፣ እኔም አንድ ልጅ አለን። ስለዚህ አብረን ነው የምንሆነው ከዚህ በኋላ ፈታ ዘና እያልን ነው የምንሰራው። ጉድ ነው። ፍቅርዬ ትስራ ተዋት ጋይስ። እውነትም ተሆነም ይሁንም ውሸትም ይሁንም ትስራ ነው የምለው እኔ እውነት ለመናገር መስራት አለባት ብዬ የማስበው። ሰላም ጤና ይስጥልኝ ውድን የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ደግሜ መጥቻለሁ። እውነት ለመናገር ቪዲዮ እስከሚለቀቅ በጣም ስጠብቅ ነበር የዋልኩት። እኔም ልጠርጥሬ ያለሁ በነገራችን ላይ ፍቅርዬን ከኋላ ሳያት ምናምን ናት እንዴ ብዬ ምናምን ጥርጣሬ ውስጥ ገብቼ ነበረ ማለት ነው። እንዲያልኩትም ሆነ ማለት ነው። ግን ፍቅር ናት ብዬ አልነገርኳችሁም። ያው እኔም ጥርጣሬ ውስጥ ስለሆንኩኝ ብዙዎቻችሁ ፍቅር ናት ብል ያው የምተቹኝም ሰዎች ስኖር ስለምትኖሩ ብዬ ዝም ብዬ ነው ያለፍኩት እንጂ እኔ ራሱ ፍቅር መሆኗን በፀጉሯ አውቄያታለሁ እውነት ለመናገር። እንደገና ደግሞ ኮሜንታተሮች ደግሞ ብዙዎቹ ፍቅር ናት እያሉ ነበር ኮሜንት የጻፉት እና ይመቻችሁ፣ የአራዳ ልጆች ናችሁ ማርያምን። የሚገርም ነው በጣም የእውነት ፊቷን አዙራ መተ በሆን ይሄ ሁሉ ስድብ አይወርድብህም ነበር። እውነት ለመናገር ስድቡ ይቀንስልህ ነበረ። ፊቷን አዙራ መተ እንዲ ያለ ስድብ ነው የወረደብህ ማለት ነው። እና ብቻ ግን ፍቅርዬ ትስራ ተዋት ጋይስ። ቤቷ ብዙም እየተንቀሳቀሰላት አይደለም፣ ሴቧም እየሄድላት አይደለም። ስለዚህ አሁን ከሱ ጋር አሁና ደግሞ እንግዲህ ትስራ ማለት ነው። አሁን ምን አለ አብርሽ፣ አንቺም አንዲት ሴት ልጅ አለሽ፣ እኔም አንድ ወንድ ልጅ አለኝ። ስለዚህ እንትንን መሳነን ችግር የለውም ነው እንግዲህ የአብርሽ ሀሳብ ማለት ነው። አሁንም ፍቅርና አብርሽ አብረው የሚሆኑ አይመስለኝም። ግን ያው ስራ ለመስራት ከሆነ እየስሩ ነው የምለው እውነት ለመናገር። እሷም ትስራ። እውነት ለመናገር ደስ ነው የሚለኝ። እኔ አብርሽ ሌላ ሴት ጋር የመጣ መስሎ ነበረ። ፍቅር እንኳ ጋር ከሆነ ብዙም አልናገረውም እውነት ለመናገር። ከፍቅር ጋር ከሆነ ብዙም አልናገረውም። ግን ሌላ ሴት መስላኝ ነው ጠዋት ራሱ እንደዚያ ያልኩት እንጂ ከፍቅር ጋር እንኳ ተሆንክ ይመችህ ያራዳልሽ። ኦኬ እጂ ፍቅር እየኩን ነው ገና እኮ እውነት ብስማም ገና እኮ ህፃን ነው እኮ የምትመስፊት ምናምን በቃ እሱ ራሱ ይወዳታል። ግን እንደው አሁን ደግሞ ነገ ጦርነቱ ይቀጥላል። ሩታና ሄርሜላ ይመጣሉ። እንግዲህ ፍቅር ተጠንቀቂ፣ እንግዲህ ይዘው እንዳይጨበጭቡሽ ጠንቀቅ በይ። ጠንቀቅ ማለት ነው ያለብሽ። ሰላሜን የምትሰጭኝ አንቺ ነሽ አለ እኮ። ጭቅጭቅ አልፈልግም ማለት ምን ተረዳችሁ? ወንድ ልጅ ጭቅጭቅ እንደማይወድ ተረዳችሁ? ያያችሁ ወንዶች ጭቅጭቅ አይወዱም ጋይስ። የምሬ ነው የምላችሁ፣ ወንዶች ጭቅጭቅ አይወዱም። በቃ አለቀ። ይሄ ነው የሚፈልጉት፣ ሰላም ነው በቃ። ጭቅጭቅ እንደማይፈልጉ ተረዳሁ። በቃ አብርሽ ሁሉም ሰው ጭቅጭቅ አይወድም። በቃ ሰላሜን የማገኘው ከሷ ጋር ነው ብሎ እንግዲህ ወደ ፍቅር ሂዷል። ይሄን ነገር ምን እንለዋለን እንግዲህ? ምን ይባላል? እኔ በጣም ነው የተገረምኩት ማርያምን። በጣም 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 ነው የተገረምኩት። ያልጠበቅኩት ነገር ነው። እኔ ፍቅር ከአብርሽ ጋር ብትሰራ ደስተኛዬ ነው። ትስራ ማርያምን፣ ደስ ይላል መስራቷ። ደግሞም እኮ ሰው ይወዳቸዋል። ፍቅርን ይወዷታል እኮ። አብርሽ ደግሞ ፍቅርን ይወዳታል መሰለኝ። እንደዚህ ስመለከተው ራሱ በጣም ይወዳታል ይመስለኛል። በቃ ሲያይ ምናምን ፈገግታው ምናምን እሷን ሲያይ በቃ የሆነ ነገር ስራቸው ሳምሹ እኮ። ፍቅርዬ ግን ዘሩ ቀለጠ። ፍቅርዬ ሳምሹ። ነገ ሄርሜላ ናት የምትጮህብሽ። ሩታ የሩታን እንኳ ትችዋለሽ፣ ለምዴሽዋል። ሩታ ሁሌ ትጮህብሽ የለ ደግሞ ሄርሜላ ናት እንግዲህ የምትጮህብሽ። ሩታ አይደለች የምትጮህባት እንግዲህ ሄርሜላ ናት። እንግዲህ ጋይስ ድራማው እንደቀጠለ ነው፣ የሚያልቅ አይደለም። በቃ አሁን ደግሞ ፍቅር እየተቀላቀለች ዲያጊ ደግሞ ይመጣል። እንግዲህ ሰምታችኋል። ዲያጊ ደግሞ ፍቅረኛዬ ናት ይልና ደግሞ ይመጣል ማለት ነው ወደ አብርሽ።
ከዛ ምን ሆነ? ድራማው ረዘመ፣ አያልቅም ማለት ነው። አያችሁ፣ ይሄ ነው እንግዲህ ጋይስ። እና በጣም ነው የተገረምኩት። ሳላደንቃቸው አላልፍም። የገመታችሁ ሰዎች ይመቻችሁ። ማርያምን የመጀመሪያ ነሽ አለ እኮ ቃል ገባህ። የመጀመሪያ ነች። የመጀመሪያ ግን የመጀመሪያ ነው የሚሆን ሰው የለም። እኔ ግን አብሮሽ የሩታ መጀመሪያ ነበር የሚመስለኝ ነው፣ የፍቅር ነው መሰለኝ። ሩታ ግን ለአብርሽ መጀመሪያው ነው የምትመስለኝ። እንትና ግን ፍቅር ግን ለአብርሽ መጀመሪያው ናት ብዬ ነው የማስበው። አሁን ደግሞ እሷም ሴት ልጅ እሱም ወንድ ልጅ። ኦ ማይ ጋድ እንዴት ነው ነገሩ? ሁለቱም ልጅ ያለን፣ አንቺም ልጅ ያለሽ፣ እኔም ልጅ ያለን፣ አብረን እንኖራለን ነው እንግዲህ። በጣም ነው የተገረምኩት እኔ እንግዲህ እውነት ለመናገር ሰው በሰከንድ ነው ቪዲዮውን ያየው። ወደ 20 ሺህ ነው ተተለቀቀ። 9 ደቂቃ እንኳን አይሆነውም። ወደ 20 ሺህ ሊገባ ነው እይታው። ወደ 20 ምናምን ሺህ ሊገባ ነው እይታው። በጣም ነው የሚገርመው። አብርሽ የአሰራር የዩቲዩብ አሰራር ስልቱ ገብቶታል። ማርያምን እውነት ለመናገር እነዚህኞቹ አሁን ሄርሜላ ስትቀዝቀዝ ሲሉ እነ ሩታ ቀዝቀዝ ሲሉበት በአዲስ መንፈስ ይመጣል እንደዚህ ማለት ነው። አያችሁ። እና ቤቱን ጥሩ አርጎ ይዞታል። በዚህ አጋጣሚ ይመቻችሁ። ፍቅርዬም አሁን ነገ አንድ ቪዲዮ በሷ ቤት ቢሰራ ቻናሏ ኦቨር ይሆንላታል። እግዚአብሔር ይመስገን። ደስ ብሎኛል። ደስ ያለብኝ ምክንያት ምንድን ነው? ፍቅር ትሰራለች። ገባችሁ? ቤቷ ቀዝቅዞባታል። ትሰራለች። ፍቅር ይጣመራሉ ወይም አብረው ይሆናሉ እያልኳችሁ ሳይሆን ትሰራለች። በቃ ቻናሏ 100K ትገባለች። 100K ያልገባችሁም እስካሁን ገባችሁ አይደለም? 100K ትገባለች እና ጥሩ ነው እላለሁ። በዚህ አጋጣሚ ለሁሉም ግርግር ይመቻል። አሁን ለሄርሜላም ግርግር ይመቻታል። ከእሷ ጋር ሆንክ ምናምን ብላ ግርግር ስትፈጥር ለእሷም እይታ ታገኛለች። ሩታም እንዴት መልሰህ ከፍቅር ጋር ትገናኛለህ ስትል አሁንም ደግሞ ለእሷም እይታ ታገኛለች። ለሁሉም እይታ ነው እውነት ለመናገር ለማንኛዎቹም ጥቅም ነው ብዬ ነው የማስበው። ይሄ ግርግር ሲሆን ሁሉም ይታይላቸዋል፣ ሁሉም ትልቅ ቦታ ይደርሳሉ። ይስሩ ነው መለውዶችዬ። እና እንግዲህ ግምታችሁ ተመችቶኛል። ይመቻችሁ። በቃ ቅመሞች እኮ በጣም ጎበዞች ናችሁ እውነት ለመናገር። አይናችሁ ያበራል ነው የምለው እኔ። በቃ አይናችሁ ያበራል እውነት ለመናገር። በፀጉሯ ታስታውቃለች እና ከፊቷ ስለምታስታውቅ ፍቅርን አውቃችኋታል። በቃ በአጠቃላይ እናንተን ያለማድነቅ አይቻልም። ትችላላችሁ ማለት ነው የምችለው እኔ ብቻ። ይህን ቤት ሁለገብን ቻናል ቤተሰብ አድርጎ ወዶች ይወዳችኋለሁ። ስለዚህ እኔ በጣም ነው የተገረምኩት። እኔም ደስ ብሎኛል። እንግዲህ ደስ ብሎኛል ስላችሁ አብርሽና ሩታ ይለያያሉ እያልኳችሁ ሳይሆን ስራ ነው የሚሰሩት ስራ ስለሆነ ለሁለቱም እርግዝ ስለሆነ ችግር የለውም ለማለት ያክል ነው እንጂ ሩታና አብርሽ ይለያያሉ ምናምን ተብሎ አይለያዩም። ፍቅርም ተስራ አሁን የሁሉም ስራ ነው፣ ለሁሉም የሚያገኙበት ነገር ነው። ገባችሁ? እና ለዛ ነው እንጂ ሌላ ነገር የሚፈጠር ነገር አይኖርም ማለት ነው። ስለዚህ ወዳችኋለሁ፣ አከብራችኋለሁ የኔ ውዶች። ሀሳብ አስተያየታችሁን ስጡ። ይሄ ነው በቃ ተፈጸመ፣ ተከናወነ ብሏል እንትና። ተፈጸመ፣ ተከናወነ በቃ ይህንን ነው ስንጠብቀዋል ነው እንግዲህ። ብቻ ደስ ይላል። ይመቻችሁ እላለሁ። ፍቅርዬ ስሪ በደንብ የኔና ዳጊም ቢመጣ ይጠቅማል። እሱም ይሰራል በዛው ማለት ነው። አሪፍ ነው እንደዚህ ስትሰሩ። ይመቻችሁ። እንግዲህ አብርሽ ፊቷን አዙራ መተበ ነበረ የሁሉ ስድብ አይወርድብህ ብለህ ያው አንተ ለአንተ ስድብ ጥንካሬ ይመስለኛል። እና ይመች እላለሁ። ወዳችኋለሁ። መልካም ምሽት። ንግስ ይበለን። ሰላም አምሹልኝ።